በቃ ቪዲዮ ጠፋ። ምንድነው የምጮህብኝ እንዴ? እንደ ጀግና ሲያደርግሽ አልነበረም ወይ? ምንድነው ይላል ጆሲ። መቅድዬ አንተስ የትም ትትዝረከረክ ፋይል ጥለህ የለን? እኔ ስለጣልኩት ነው አንቺም የጣልሽው አለ ጆሲ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ በላይክና በሰብስክራይብ ተጀምሩ ዘንድ በትህትና እጋብዛለሁ። አመሰግናለሁ። እኔ ስለጣልኩ ነው ወይ አንቺም የጣልሽው? ይሄ የመልስ ምት መሆኑ ነው ወይ ይላል ጆሲ። አሁን እንግዲህ ትናንትና እጅና ጓንት ሆነው ሲሰሩ የነበሩት ጆሲና መቅዲም ኢዛናን የእሷ ለማድረግ ጆሲም ደግሞ ትንሿን የእሱ ለማድረግ እጅና ጓንት ሆነው ሲሰሩ ነበር። ሆኖም ግን ያው የክፉ መጨረሻ የፈለገው ነገር ክፉ ቢሄድም መጨረሻ ላይ ይወርቃል፣ አይሳካላቸው። ምክንያቱም እውነት ስለሌላቸው ማለት ነው። እንግዲህ አንዴ ሳይሆን ይኸው ሁለተኛው አሁን ወረዲ ሶስተኛቸው ጆሲና መቅዲ ሲዋረዱ ነገሮቹ ፌልት ያደረጉባቸው ማለት ነው። በመጀመሪያ በቪዲዮ ጠፋባቸው። ከዛ ከነ ኪራ ቤት ስራ ቦታው አባረሯት። ያን ጊዜ ወደ እኔ ትመጣለች ቢልም ጆሲ እስካሁን ድረስ ሊሳካላቸው አልቻለም። ለምን ካላችሁ ደግሞ ክፉ ሰው የፈለገው ነገር ያስኩት ሲለው ይበተንበታል። አለቀልኝ ሲል መልሶ አዲስ ይሆንበታል። ስለዚህ ክፋት መቼም አይሳካም። ለጊዜ የተሳካ ቢመስልም ለጊዜ ሁሉን ነገር የጨበጥን ቢመስላቸውም መጨረሻው አይሳካላቸውም። የመጨረሻዋን ደስታ የመጨረሻዋን ሳቅ የሚስቀው እውነትና እውነትን የያዘ ሰው ብቻ ነው። ለዚህም ነው እንደገና ተዟዙረው መጀመሪያ ላይ ይሄንን ታደረግነው ይሳካልናል ይሉና ግን መጨረሻው ላይ ደግሞ ይወቃቀሳሉ ማለት ነው። ይህ አትጩህብኝ፣ የምታደርገው ነገር ካለ እንድታደርግ ነው የመጣሁት ትላለች። ስዬን ምን እንዳረግልሽ ነው የምፈልገው? ድጋሜ እንዲስማት ነው ወይ ይላታል። መቅዲም ቢልልህማ ጥሩ ነበር። ጆሲም አረ እንዴት የምታስጠይ ሰው ነሽ፣ እንዴት የምቀፊና ክፉ ሰው ነሽ። ቹቻ እየመጣ መቅዲ ቆማ ነበር። እርግጠኛ ነኝ በዛ ቪዲዮ ምክንያት ነው እንደዚህ እያበደ እየሄደ ያለው አይደል ይላለ ቹቻ። ዲም ከዚህ እባክህ ምን አባ ነው ዝም ሰራው ትላለች። ምክንያቱም ተናዳለች። ነገሮቿ ሁሉ አልሳካ ብለዋታል። ቀስ ብለሽ ቀስ በይ፣ ተረጋጊ ሴትዮ። አንቺ እዛ ጓደኞችሽ ያሴሩብሻል፣ አንቺ ዝም ብለሽ እኔ ላይ ብቻ ጩሂ ይላታል። ማን ነው የሚያሰርብኝ? በእኔ ላይ ደግሞ ማንስ በሴራ ከኔ በልጦ፣ ማንስ ከኔ በክፋት በልጦ ነው እኔን መቅደስን የሚያሴሩብኝ ከጀርባዬ? ከኔ የበለጠ ክፉ ከኔ የበለጠ ሰው አለ ወይ ትለዋለች። ቹቻዬም ጓደኞችሽ የገዛ ጓደኞችሽ እያሴሩብሽ ነው፣ የገዛ ጓደኞችሽ ናቸው፣ ሌላ አይደለም፣ የራስሽ ጓደኞች ናቸው ይላል። መቅድዬም እዛ ቪዲዮውን አጥፍተው እየተፋጁልሽ ነው ሲላት፣ መቅደስም ምን አለ ደነገጠች። ማን ነው ያጠፋው? ማን ነው ወንዱ? ማን ነው ጀግናው? አለች። አንቺ ብቻ ነሽ ጀግና፣ አንቺ ብቻ ነሽ ብልህ፣ አንቺ ብቻ ነሽ የሚመስልሽ አይደል አለቾች። ቹቻ ላሰማሽ ቪዲዮ ቀርቷቸው ነበርና ጓደኞቿን ነይ ላሰማሽ እስቲ። ክፉም ክፉ አለበት፣ ለክፉም ክፉ አለበት፣ ነይ ላሰማሽ ይላል። ኢዙዬ ሙቲኒቲ ሆኗል፣ ደካክሟል። ሳሎን ምንም ራሱን አያውቅም። ልክ አብዬም ንጻሴ ሊቀበሉ ይመስላሉ እና ሳሎን ተገድፏል፣ ተኝቷል። አብዬም አይኑን ያውታል። እዩ እየመጣች እንዴት ዋላችሁ አለች። ደህና ዋልሽ የኔ ልጅ፣ እንኳን ደህና መጣች፣ አረፍ በይ አሏት። አብ ትንሽ ይቅርታ እዩዬም ምን ነው ይዙ አሞህ ነው ወይ ምን ሆነህ ነው አለችው። አቶ አብዬም ደህና ነው በሉ ደህና ነው፣ እኔ በሉ ተጫወቱ፣ እኔ መጣው ተጫወቱ ብሎ ትቷቸው ሄድ። ይዙ ጠጥተህ ነው ወይ አለችው ይዩዬ። ይዙዬም ምን ችግር አለው ብጠጣ ምን ችግር አለው? ኧረ የለውም ችግር የለውም፣ ግን በእንደዚህ ያለ ሁኔታ አይቼ ስለማላቅ እንደዚሁም ደግሞ ስለማላቅህ ነው እንጂ ችግር የለውም። እኔ በዚህ አላቅህም፣ አንተን በዚህ ስለማላቅህ ነው አለችው። ቹቺ ይቅርታ ኢዙዬም እኔም ማላቅ ነበር፣ አሁን ነው ራሴን በዚህ ውስጥ ያገኘሁት፣ አሁን ነው እኔም የተዋወቅኩት። እኔም አላቅም ነበር፣ አሁን የተዋወቅኩት
አላት። አይዞሽ ትለምጂዋለሽ አለ። እዩዬም በትንሿ ምክንያት ነው አይደል አለችው። ኢዙዬም በትንሽ ወይ ከሷ ውጪ ህይወት ያለኝ አይመስላችሁም ወይ አላት። እዩዬም አረ ይዛ ለማለት ፈልጌ አይደለም ተረጋጋ አለችው። ኢዙዬም ምን ሆኜ ነው እምረጋጋው? ሁሉም ሰው ተረጋጋ ይለኛል። ምን ሆኜ ነው እምረጋጋው አላት። እሷም ይኸውልህ አሁን እኔ መጣሁት የመቅደስ ጋር የትንሿ ፎቶ ምንም የለም እንደሌለ ልነግር ነው አለችው። ኢዙዬም ቅድስ አታቅ እኔ ሁሉንም ቪዲዮዎች አጥፍቻችኋለሁ። ድን ቁጣ ያረው ኢዙዬ ተኝቶ የነበረው ኢዛና ቀና አለ። ተነሳ፣ ተተኛበት ተነሳና የምርሽን ነው አላት። እንግዲህ ንዝጋ ጀመረ ደስታው። የምርሽን ነው አላት። እዩዬም ፈገግ አለችና እሱን ልነግርህ ነበር የመጣ። ኢዙዬ እንግዲህ ብዙ ነገሮች ተበላሽተዋል፣ እንዴት እንደማስተካከላቸው አላቅም አላት። እዩ እንዴ ምንድን ያበላሸኸው? ምንድን የተበላሸብህ? ምንድን ያበላሸኸው አለች። እያዞረኝ ነው ብሎት ኢዙዬ እንግዲህ ወደ ክፍሉ ሲያር ነው። እናትም እናውራ ልጄ፣ ኧረ ተው እናውራ ብትለውም እያዞረኝ ነው መተኛት አለብኝ አለ። ትንሿን እስቲያገኝ ድረስ እንግዲህ ኢዛና እያዞረው ነበር። እያዞረው ታውቃላችሁ፣ እያዞረው ነበረ። ዛሬ ግን መድኃኒቱን ዶክተሩን አገኘ። ክፍሉ ሲገባ ኢዙ የሚል ድምፅ ነበር ያገኘው። እንዲስተ ዛሬው ያ ክፍል ትንሿዬ ጋ ብዙ ነገር ያሳለፈበት ደስታና ሳቅ ጨዋታ፣ ደስተኛ የሆነበት ወደፊት ህልሙን ያለመበት ሊበላው ለተወሰኑ ቀናቶች ሊበላው ደርሶ ነበር። መቼም ዞሮ ዞሮ ተቤት አይቀርምና ዞሮ ወደ ቤት ገብቶ ወደዛይ ክፍሉ ሲገባ እንዴ ትናንትናው ትንሿዬ ጋ እጎኑ አልነበረችም። እናም በዛይ በሁለት በሶስት ቀን ባሳለፈው በጣም ከባድና አሳዛኝ ክፍሉ ሲገባ እፊቱ ድቅን የምትለው ትንሿዬ ነበረች። እናማ ዛሬ ኢዙ የሚል ድምፅ በሩን ከፍቶ ሲገባ ኢዙ የሚል ድምፅ እፊቱ አገኘ። በህልሜ ነው ወይንስ እውነት ነው አለ። ኢዙ ስትለው ትንሿ አለ። ድንጋጤም ደስታም ሁለቱም ምስክ አድርገው እየጠበቁት ነው። እንዴት መቼ ከዚህ በኋላ እየታገኛታለሁ? እንዴትስ ተመልሳ ትመጣለች? ከጆሲ ጋር ሆናለች ብሎ ተስፋ የቆረጠው በቃ አልቆልኛል፣ ትንሿን አጥቻታለሁ፣ የቀንጅ በልቶብኛል፣ ነጥቀውኛል ያለው ኢዙ የሚል ድምፅ እፊቱ ድቅና አለ። ሰርፕራይዝ አደረገው። ትንሿ አላት እንኳን ደህና መጣሽ አላላትም። እንኳን ደህና መጣሽ እንኳን ደህና ተመለሽልኝ አላላትም ነበር። ምን ትሰሪያለሽ እዚህ? ምን ትሰሪ መጣሽ የሚል ጥያቄ ወጣው። የውሸት እንዳያመህ ጥራው እንዳይበላህ ግፋው ይላል ያገሬ ሰው። ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ ምን ልትሰሪ መጣሽ አለ። ለማ ብዬ 6 ጦንጦም ካለ ሀገሬ ሰው ለማ ብሎ እንደዚህ ጭርቁስቁስ እንደዚህ የጠጥቶ ማያቀውን አረ ኢዙዬ ምን ልትሰሪ መጣሽ አላት። ትንሿ አፈልገኝም እንዴ አለች። የኔ ምስኪን አፈልገኝም አለችው። ኢዙ መፈለግ ብቻውን ምን ትርጉም አለው? የኔ ብቻውን መፈለግ ምን ትርጉም አለው? ምን ፋይዳ አለው? ኢዙ እወድሃለሁ እኮ እወድሃለሁ አለችው። አትወጂኝም ጭራሽ አትወጂኝም አላት። ትንሽ እውነት እወድሃለሁ አለችው። ስለምትወጂ ነው የተውሽኝ? ስለምትወጂ ነው ወይ የተውሽኝ? ከዛ ውሻ ጋር አይኔ እያየ የሄድሽው ስለምትወጂ ነው? ከዛ ውሻ ጋር አይኔ እያየ የሄድሽው ከዛ ውሻ ጋር ስለምትወጂ ነው ወይ አላት። አይፈርድባትም እኮ እሷስ እንዴ። እሱም እኮ አስባችሁታል? ክንዱ ላይ አድርጓት መቅዲን እንዴኛ። እኔም በእሷ ቦታ ቢሆን እንዲህ ከባድ ነው ይመስላል።
ክንዱ ላይ አድርጋ ነው እንግዲህ መእትስ እንዴት ሆና ፎቶ ተነስታ እንደላከችላት እንደገና ደግሞ ቪዲዮ እንዴት ቀርታ እንደላከችው እንዴት አድርጎ ይታመናል? እሱስ ባይኑ ያየውን እሷም ባይኑ አይታለች። ምንም ማድረግ አይቻልም። እና ብትወጂ ነው ወይ ትተሽኝ ሄድሽው? ብትወጂ ኖሮ ትተሽኝ አከጅም ነበር። አይኔ እያየ ከዛ ከውሻ ጋር ትተሽኝ አከጅም ነበር። ትንሿዬም ባልወድህ ነው ያን ሁሉ ነገር ሰምቼ ያ ሁሉ ነገር በአይኔ እኮ ነው የሚያየሁት። በአይኔ እኮ ፎቶ ተልኮልኛል። አቅፈሃት ተኝተሃል። እወድሻለሁ ብላታል። መቼም አልተውሽ ብላታል። ያን ኩላ ነገር ሰምቼ ባልወድህ ነበር አልመጣም ነበር። ግን ያን ሁሉ ነገር ሰምቼ ወደ አንተ መጥቻለሁ። ስለምወድህ ፍቅር ስላለ ፍቅር አሸንፈኝ ወደ አንተ መጥቻለሁ አለችው። ለምንድን ነው የተውሽኝ? አስባችሁታል? ለምንድን ነው የተውሽኝ? እንዴት ቻልሽበት? መተውን እንዴት ቻልሽበት አላት። ቆይ እንዴት ቻልሽበት? እንዴት ቻልሽ? ብዙ እየተውከኝ ስለመሰለኝ እኮ ነው። በቃ ሌላ ፈቀድክ፣ ሌላ ወደድክ፣ ትዳኝ ሄድክ መሰለኝ አለችው። አይፈረድባትም። በሁለቱም ፍርድ የለም። ሁለቱም ለፍቅራቸው ሁለቱም ሲጓደዱ ነው ይሄ ነገር የተፈጠረው። በክፉ ነው። ከክፉ እግዚአብሔር ይጠብቅ። እስቲ በደንብኝ፣ እስቲ አይኖችሽን ገለጥ አድርግሽ፣ እስቲ በደንብ ቀና ብለሽኝ ለማስመሰል ይህን ሁሉም ማድረግ ይመስልሻሉ? እስቲኝ አላት። የኔ ምስኪን እስቲኝ ለማስመሰል ይሄንንም ማድረግ ይመስልሻሉ? እስቲ ተመልከልከ ይቅር በለኝ ምልህ አቅም የለኝም። ይቅር ምልበት አቅም የለኝም። ሁሉም ነገር የገባኝ ተረፈደ በኋላ አለ። ትንሿዬም ይዙ ቅድም ወደ ቤት ስገባ እበሬ ላይ ወረቀት እና ገልጬ ሳየው መቅዲ በእኔ ቪዲዮ እንዳሰቃየችህ ገልጬ አንብቤው አይቻለሁ፣ ተረድቻለሁ። በዛ ነው አለችው። እንግዲህ ማን የተባረከ እንደሆነ ፈጣሪ ይወቅ። ወረቀት ጽፈው አስባችሁታል? እንደዚህ ነው በቃ እንደዚህ መልካምነት እንደዚህ ነው። እግዚአብሔር እንዲህ መልካሞችን በነገራችን ላይ ክፉዎች እንዳሉ ሁሉ ደግሞ መልካሞችም አሉ። መልካሞችን ያብዛልን፣ ክፉዎችን ያጥፋልን ነው የምለው እኔ ሌላ አይደለም። በተለይ በፍቅር አሁን እነዚህ ልጆች ቢለያዩ አስባችሁታል? በተለይ በፍቅር በእነዚህ በሚያምሩ በውቦቹ እንደዚሁም ደግሞ ትንሿዬ ምንም የሌላት ለትምህርቷ የጓጓች ብዙ ነገር ያላት ህልም ያላት ህልሟን ባቀጩባት ምን ችግር ነበረው? መቅደስ ማገዝ እንደውም የሌላቸውን ከጎናቸው ሰው የሌለውን ከጎናቸው ሆነን አይዟችሁ፣ በርቱ፣ አይዟችሁ እኛ እህት ወንድም እንሆናችኋለን ማለት እንጂ እህት ወንድም ሲያገኙ ሜዳ ላይ ለመጣል ለጅብ አሳልፈን ለመስጠት እኮ ነው። ይሄ በነገራችሁ ላይ እውነት የሆነ ታሪክ እኮ ነው። በቃ የሆነ ሰው ተጎኑ የሌለ ሰው ሳሳ ያለ ሰው ከሆነ በቃ ያንን ሰው የማጣጣል ያንን ሰው የመጣል ያንን ሰው የመናቅ ባህሪ የተለመደ ነው እና እንደዚህ ከማድረግ እንቆጠብ እላለሁኝ። እኔ ትንሿ የቃላት የጻፈልሽ አላት ይዙዬ መቅድዬም ይቅርታ ትንሿዬም አላቅም ግን በሬ ሱር ነው ያገኘሁት። ስለዚህ እኔ ከነገርኩሽ የማያታቂው ሰው የጻፈልሽን ወረቀት አምነሽ ነው ወይ የመጣሽው አላት። ትንሿ አይደለም ይዙ ልቤን ተከትየን የመጣሁት እንግዲህ ቡቻ የነ ልዑል ጓደኛ ከዚህ በፊት እንደዚሁ ወይዘሮ አሰለፍ የይዙና ከቤት አስወጥተዋት እንደምናውቀው ከቤት አስወጥተዋት ስልኳን ምናምኗን ነጥቀው ከቤት አስወጥተዋት ነበር ይዙዬ ሳይኖር እና ያው ይዙዬ ወደ ቤት ሲመለስ ትጠፋለች። ከዛ የነ ልዑል ጓደኛ የነበረው ሁሉም ተሰብስበው ሲፈልጓት ቡቻ የሚባለውም ልጅ አብሮ ፈልጎ አግኝቷት ነበረ እና ቡቻ እንግዲህ የመቅዲ እንደዚሁም ደግሞ ጆሲ ተላላኪ ሆኖ ነበር። ተላላኪ ሆኖ አሁን እንዲከታተል ተላላኪ ሆኗል እና እኔ ትንሿን እየተላላኩ ለጆሲ መልእክት ታደርስ
ኢዙና ትንሿ በጣም ነው የሚዋደዱት። ይሄን ነገር እነ ልዑል እነ ቹቻና አቤል ቢሰሙ ምን ይለኛል የሚል እላው ላይ ስሜቱ አድሮበት ነበረ። ሌላው ደግሞ ጆሲ ገንዘብ ይሰጠዋል። ይሄ ልጅ ምስኪን ነው፣ ገንዘብ ስለሚያስፈልገው ብቻ እየተላላከለት ነበረ። ግን ደግሞ ቢሆንም ህሊናው ደግሞ እነሱ ሲሰሙ ምን ይሉኛል። ኢዙና ትንሿዬ በጣም ነው የሚዋደዱት። ይሄንን ሲሰሙ ምን ይሉኛል ጓደኞች፣ እኔ ምን አገባኝ ምናምን አለና እንደገና ግን የተወሰነ ነገር ብልጭ ማድረግ እድሉን አመጣው። ትንሿዬን እየፈራ እየቸረ ተጠጋትና እንዴት ነሽ አወቅሽኝ ምናምን አላት። አሁ ስትለው ኢዛናስ ሲላት እንግዲህ ምን አለችው? ኢዛና ምንድን ነው ኢዛና ንገረኝ ስትለው አይ አልነግርሽም በቃ ደህና ነው ግን እኔ ምልሽ አላት። ልብሽን ተከተይ፣ ማንንም ምንም አትስሚ፣ ልብሽ የሚልሽን ስሚ አላት። አስባችሁታል? ያኔ ትንሽ ነገር ቶሎ ትንሽ ነገር ከገባችሁ የሆነ ፍንጭ ይሰጣችኋል። በነገራችሁ ላይ ከመቅደስ በስተቀር ሁሉም ለትንሿዬ በጣም ነው ሁሉም የሚያዝንላት። ብቸኝነቷን ሰው እንደሌላት ስለሚያውቅ ሁሉም አብሯት ከጎኗ ነው። በደግና በመልካም ነገር ሁሉም ተጎኗ ነው ማለት ነው። ደስ ይላል። ይሄ ነው የሚያስደስተው። ለሰዎች ፍቅርን ማገንባት ማፋቀር ሲፋቀሩ ዋው እግዚአብሔር ያብጅላችሁ፣ መጨረሻቸውን ያሳምርላችሁ እንጂ ፍቅር ሰው ሲፋቀር ሰነዛ ለመለየት ተመሮጥ ፈጣሪ ይሰውረን። እንደ ፍቅር መቀሶችን ራሳቸው ይቁረጣቸው ብያለሁ። እናንተስ ምን ትላላችሁ? ላይክ እያደረጋችሁልኝ ግን ጋይስ ሰብስክራይብ እያደረጋችሁልኝ እና ምናለችሁ ትንሿ አሁን ዛሬ ምናለችሁ ልቤን ተከትዬ ነው ይህን ምስኪን ልቤን ተከትዬ ነው የመጣሁት እንጂ ወረቀቱን ብቻ አይደለም። አዎ ልቤን ተከትዬ ነው አለችው። ትሽናው አላት ኢዙ ያላንተ ምን አይነት ምሽቶችን ምን አይነት ቀኖችን እንዳሳለፍኩ እኔ ብቻ ነኝ የማውቃ። መሀል ግን አንድ ነገር ብቻ ነው የተረዳሁት አለችው። ምንድን ነው አላት። እንግዲህ ኢዙ እየለ ነገሩ በአፍንጫዋል ለምን ስለመጣች ውሸቱን አትሄድም ብላ ስላለ በቃ ደስታ ውስጥ ስለሆነ አንፈርድበትም አይደለ ያላንተ እንደማልኖር አለችው። ያላንተ እንደማልክስ እንደዛ አትበይ፣ እኔ ነኝ ያላንቺ መኖር ማልችለው። ሀቢብ ውቃሳ ተጀማችማ ችለሽ አሳይተሽኛል አለ ነው ኢዙ አንተ ተላይ ሁሉንም ነገር ተናገራለህ። ከጓደኞች ጋር አብረህ ትወጣለህ፣ ትገባለህ፣ ትጠጣለህ። እኔ ግን ውስጤ ምናል እንደተሰበረና እንዴት እንደደቀቀ እኔ ራሴ ብቻ ነኝ የማውቀው። ውስጤ ደቋል። እውነቴን ነው። ቆሜ ስሄድ እውነት እንዳይመስልህ ውስጤ በጣም ነው የደቀቀው። ደቅቄያለሁ አለችው። አንቺ እንደዛ ተተባለ የኔ ኢዙ ምን ሊባል ነው? ያንቺ እንደዛ ተተባለ የኔ ምን ሊባል ነው አላት። ምንም ቢሆን ኢዛና ከጎኑ ሰው አለ። እናቷ አለች፣ አቶ አብይ አሉ፣ እንደዚሁም ሌሎች ወንዶች ጓደኞቿ አሉ። እንደዚሁም ደግሞ ለተወሰነ ጊዜ ቢሆንም መጠጥ እየጠጣ የሆነ ትንሽ እንትን አድርጓል። ብቻ ራሱን ለማረሳሳት ሞክሯል። ትንሿዬ ግን እቤት ውስጥ ብቻዋል፣ ከግራ የለ ከቀኝ ማን የለ ምን የለ ብቻዋን፣ ወይንም ደግሞ የሲያጓደኛላት ምን የላት ምስኪን። እንደውም ከኢዙ በበለጠ ትንሿ ነች የተጎዳችሁ። እባክህ ይቅርታ፣ በቃ ኢዙ እያስፈራራኝ ነው፣ እባክህ ይቅርታ አለችው። ኢዙ እስቲ የሚሰማሽን ነገር ንገሪኝ፣ እስቲ የሚሰማሽን ንገሪኝ። ምን ልንገርህ አለችው። ኢዙዬም ውስጥ ሻለውን ንገሪኝ። የመጡብኝ ፈተናዎች ከአንተ ያራቁ ቢመስለኝም ግን ደግሞ እንድመዝን ያረጉኝ፣ ሚዛን ነው የሰጡኝ። ያራቁ መስሎኝ ነበር፣ ሚዛን ነው የሰጡኝ። አንድ ጥያቄ ልጠይቅሽ አላት። ጠይቀኝ። ምንድን ነው አለችው። ከዚህ በኋላ ትተሽኝ አከጅም ወይ ሲላት፣ ኢዙ ላንተ ብዬ ሳይሆን እኔ ያላንተ መኖር ስለማልችል ነው ማልሄደው፣ ላላንተ መኖር ስለማልችል ነው አለችው። ውድና የተከበራችሁ አድማጭና ተመልካቾቼ አስተያየታችሁን በኮሜንት በላይክ በሰብስክራይብ እንድታደርጉልኝ ስል በትህትና ጠይቃችኋለሁ። ወዳችኋለሁ። አመሰግናለሁ።